ግለሰቡ የሰርቪስ ፓስፖርት ይዘው ወደ ሀገር እንደገቡ አታውቁም? እኛ ከግለሰቡ የግል ማህደር ላይ የተገኘው መረጃ የሚያሳየው በዚህ ፓስፖርት ቁጥር ወደ ሀገር መግባቱን ነው የሚያሳየው። ከግለሰቡ ጋር የረጅም ዓመታት ሽርክና የነበራቸው ሰው ናቸው። ከ2006 ዓመተ ምህረት ጀምሮ ከግለሰቡ ሙሉ ውክልና ወስደው በኢትዮጵያ ውስጥ ጉዳያቸውን ያስፈጽሙ የነበሩም ናቸው። ሁለቱም በጋራ በመሰረቱት ኤሊት ፋርማሲቲካል ማኑፋክቸሪንግ ኃላፊነት የተወሰነ የግል ማህበር ስራ አስኪያጅም ነበሩ አቶ ኑሩ ያሲን። ከጊዜያት በኋላ ስራ አስኪያጁ የተሰጣቸውን ውክልና በመጠቀም የግለሰቡን የአክሲዮን ድርሻ ክፍያው ሳይፈጸም ህጋዊ ባልሆነ አካሄድ በሽያጭ አስተላልፈዋል በሚል የፍትሐ ብሔር ክስ ቀርቦባቸው ከስራ አስኪያጅነታቸው ተነስተዋል። የአክሲዮን ሽያጩም በፍርድ ቤት ትዕዛዝ ተሽሯል። የኢንቨስትመንት ፈቃድ ሲያወጡ እርሱ አብረዋቸው ነበሩ? አዎ ይኖራል ብዬ ነው ማስበው። ፕሮሰስ አብረን እንደጀመርን ትዝ ይለኛል። ሲያወጡ ይዘውት ወደ ኢንቨስትመንት ኮሚሽን የሄዱት ፓስፖርት የምን ፓስፖርት ነበር? የሰርቪስ ፓስፖርት ነው። እዛም ላይ ጭቅጭቅ ተነስቶ ነበር፣ ድጋሚ ስንሄድም ማለት ነው። ድጋሚ መቼ ነው የሄዱት? የዛኑ ጊዜ ማለት ነው። እዛው እርስ በርስ ተጨቃጭቋል። ይሄን ፕሮሰስ ስናደርግ ማለት ነው። እነማን ናቸው የተጨቃጨቁት? እዛው የሚሰሩ የነበሩ ኦፊሰሮች ማለት ነው። ፓስፖርቱ ፈርስት ፔጅ ላይ ነው ያለው የፓስፖርት አይነት የሚገልጸው። ሰርቪስ ፓስፖርት የነበረው ግለሰብ መግባት የነበረበት በሰርቪስ ቪዛ ነው። ይሄ ግለሰብ ግን የገባው በቱሪስት ቪዛ ነው። ከዚህ ጀምሮ ህገወጥ ነው ሲሉ እንደዚህ ሲያወሩ የተወሰነ ጭምጭምታ እሰማ ነበረ። እንዳልኩ ስለ ፓስፖርት አይነት ስለ ቪዛ አይነት ብዙም እውቀቱ ስላልነበረኝ የዛኔ ምንም ላደርግ አልችልም እና ኃላፊነቱም የኢሚግሬሽን እና የኢትዮጵያ ኢንቨስትመንት ኮሚሽን ነው ብዬ ነው የማምነው። ግለሰቡ በያዙት የሰርቪስ ፓስፖርት የኢንቨስትመንት ፈቃድ እንዴት ሊያወጡ ቻሉ የሚለውን ሲመረምር የቆየው በኢንቨስትመንት ኮሚሽን የኢንቨስትመንት ስምምነቶችና የህግ ጉዳዮች ዳይሬክቶሬት፣ የኢሚግሬሽንና ዜግነት አገልግሎትና የውጭ ጉዳይ ሚኒስቴር ግለሰቡ ለመንግስታዊ አገልግሎት የሚውል ሰርቪስ ፓስፖርት ይዘው ኢንቨስትመንት ላይ መሰማራታቸውን በተመለከተ የጻፏቸውን ደብዳቤዎች መሰረት በማድረግ ሰኔ 27 2014 ዓ.ም አንድ ደብዳቤ አወጣ። ደብዳቤውም ይዘውት በሚገኘው በስህተት በተሰጠ የኢንቨስትመንት ፈቃድ ምንም አይነት የንግድና ኢንቨስትመንት እንቅስቃሴ ማድረግ የማይችሉ መሆኑ ታውቆ አስፈላጊው ጥንቃቄ እንዲደረግ በማለት የሚመለከታቸውን አካላት አስጠንቅቋል። ይህ ግለሰብ የኢንቨስትመንት ፈቃድ ሲያወጣ የተያዘው ሰርቪስ ፓስፖርት አይደለም። ሁለተኛ ደግሞ ይህ አሁን የጠቀስከውን ደብዳቤ የተቋሙን አቋም እንደማይገልጽ ይህ ደብዳቤ ተሽሯል። አይ ስለ ደብዳቤው ሳይሆን እዚህ ላይ ስላለው ፋክት ይንገሩኝ መጀመሪያ። ስለ ደብዳቤው በኋላ እናወራለን። እሺ። እዚህ ላይ የተገለጸው ግለሰቡ ፓስፖርታቸውን ቀይረው በንግድና ኢንቨስትመንት ላይ መሰማራት እንዲችሉ ጥያቄ ያቀርቧል አላቀርብም? ኢንቨስትመንት ኮሚሽን እኔ እስከማውቀው ድረስ ለኮሚሽኑ አሁን በጠቀስከው ጊዜ የቀረበ ጥያቄ የለም ፎርማሊ። ለኮሚሽኑ አይደለም፣ ኮሚሽኑ ፓስፖርታቸውን እንዲቀይሩና በንግድና ኢንቨስትመንት ላይ መሰማራት እንዲችሉ አሁን የያዙት የሰርቪስ ፓስፖርት ግን ለመንግስታዊ አገልግሎት እንጂ በንግድና ኢንቨስትመንት ላይ መሰማራት እንደማይችሉ ገልጾ ኮሚሽኑ አሳውቋል አላሳወቀም? እያልኩ ያለው እኮ በግልጽ ይህ የተጻፈው ደብዳቤ ኮሚሽኑ እውቅና ውጪ ነው። ከኮሚሽኑ እውቅና ውጪ ነው የተጻፈው ደብዳቤው። በማኔጅመንት ደረጃም ጉዳዩን አይተነዋል። በማኔጅመንት ደረጃም ታይቶ ጉዳዩ ደብዳቤው እንዲሻር ተደርጓል። ምክንያቱም የህግ የደብዳቤው ይዘት እና አንዳንድ ነጥቦች እዛ ላይ የተጠቀሱት የተቋሙን አቋምና የኢንቨስትመንት ህጉ ላይ የተቀመጡትንም የማያንጸባርቅ ስለሆነ ይህ ደብዳቤ ተሽሯል። አቶ አህመድ ይህንን ይበሉ እንጂ ፈቃዱ በወጣ ወቅት የግለሰቡ ወኪል የነበሩት አቶ ኑሩ ያሲን ግን ከኢንቨስትመንት ፈቃዱ ባለፈ የመኖሪያ ፈቃድ ሲያወጡም ትልቅ ድጋፍ ያደረጉላቸው አሁን የሰርቪስ ፓስፖርት አልተመለከትንም የሚል መከራከሪያ ያነሱት የሥራ ኃላፊው ራሳቸው አቶ አህመድ ናቸው ይላሉ። የመኖሪያ ፈቃድ የወሰደው በ2006 አካባቢ ነው፣ በእኛ አቆጣጠር ማለት ነው። ሲወስድም ችግር እንደነበረበት ኢሚግሬሽን መልሰውን ነበር። በአጋጣሚ አብረን ነበር ሄድ ነው። ግን እዛ የነበረውን የፓስፖርት አይነት የሚያስፈልገውን ፕሮሲጀር በጥልቀት እኔ ስለማላቅ የኢትዮጵያ ኢንቨስትመንት ኮሚሽን
የንግድ ፍቃድ ሰጪ ኃላፊ የንግድ ምዝገባ አቶ አህመድ ነው ሄዶ እኛ ከተከለከልን በኋላ ሄዶ የጨረሰለት እሱ ነው ለመጀመሪያ ጊዜ ማለት ነው። ግለሰቡን በቀጥታ ለማግኘት ሙከራ ብናደርግም በሀገር ውስጥ የሉም የሚል ምላሽ አግኝተናል። በዚህም ግለሰቡን ወክለው የግል ጠበቃቸው ምላሽ ሰጥተውናል። ጠበቃው ከኢሚግሬሽንና ዜግነት አገልግሎትም ሆነ ከውጭ ጉዳይ ሚኒስቴር ጋር ተመሳሳይ አቋም አላቸው። ወደ ሀገር በሰርቪስ ፓስፖርት ገብተዋል የሚል። ይህም ማለት ኢንቨስትመንት ኮሚሽን ግለሰቡ አቅርበዋል ከሚለው ፓስፖርት ጋር ፍጹም ተቃራኒ ነው። ጥሩ። ግለሰቡ መጀመሪያ ወደ ኢትዮጵያ የገቡት መቼ ነበረ? እሱ መቼ እንደገቡ አላውቅም። መቼ እንደገቡ አያውቁም? አዎ። ሲገቡ የምን ፓስፖርት ነበር የያዙት?